ኦኬ ጋይስ እንኳን ወደ ሲአርቲፒቲ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮ ዋት ኢዝ አይሲቲፒዲአር ማትሪክስ እና የተለያዩ ነገሮችን ወደ ውስጥ ገባ ብለን የምንወያይ ይሆናል። አብራችሁን ቆዩ። ኦኬ ጋይስ ወደ ዛሬው ቪዲዮአችን ደግሞ ስናልፍ ምንድነው ስለ አይሲቲፒዲአር ማትሪክስ እና የተወሰኑ ነገሮችን ወደ ውስጥ ገባ እያለን እምናይ ይሆናል። እና እስቲ ትንሽ ስለ ፒዲአር እንወያይ። ጀስት ፒዲአር ማለት እነዚህ በቃ ፌር ቫልዩ ጋፕ ብሬከር እና ሞዴል 1 ወይም ኦርደር ብሎክ ምናምን የሚባሉት እነዚህ ማርኬት ሜከሮች እነሱን ምን እያደረጉ ነው የሚሄዱት? ሚቲጌት እያደረጉ እነሱን እየተጠቀሙበት ነው የሚሄዱት። ሶ ለኢንተሪ ይጠቅሙናል እነሱ። ስለዚህ ምንድነው ፒዲአር ማትሪክሶች ጥቅማቸው እነዚህ ነውና ምን አይነት ባህሪ ያላቸው የሚለውን እስቲ ነው። ጀስት በመጀመሪያ ፓወርፉል የሚባሉት እነማን ናቸው? ፓወርፉል የሚባሉት እነ ብሬከር ወይም ብሬከር ብሎክ እነ ኢንቨርዥን ፌር ቫልዩ ጋፕ እነ ቢቢአር ወይም ባላንስድ ፕራይስ ሬንጅ እነዚህ በጣም ፓወርፉል ናቸው። ቢኮዝ ለምንድነው ሲአርቲ እንደሚታወቀው ወይም ካንድል ሬንጅ ቲዮሪ እንደሚታወቀው ምንድነው የሪቨርሳል ሞዴል ነው። ሶ ለሪቨርሳል ሞዴል ደግሞ ምንድነው ጠቃሚ የሚሆነው? ዲስሪስፔክት የተደረጉ ነገሮች እነዚህ ይጠቅሙናል። ቢኮዝ በቃ ማርኬቱ ወደዛ አለመሄዱን ነው የሚነግረን። ወደዛ አለመሄዱን ከነገረን ምንድነው እኛ የምናስበው ሽፍት እንዳደረግ ነው የምናስበው። ማርኬት ሽፍት እንዳደረግ እናስባለን። ሶ በተቃራኒ አቅጣጫ እንዲሄድ እንጠብቃለን ማለት ነው። ሶ እነዚህ ነው እነ ብሬከር እነዚህ ዲስሪስፔክት የተደረጉ ነገሮች የሚጠቅሙ ማለት ነው። ባላንስድ ፕራይስ ሬንጅ ምንድነው? ጀስት የኢንቨርዥን ፌር ቫልዩ ጋፕ እና የፌር ቫልዩ ጋፕ ድምር አንድ ላይ ባላንስድ ፕራይስ ሬንጅ ይባላል። በግራም በኩል በቀኝም በኩል ያሉ ሳይነካኩ ሲቀሩ ዊካቸው ማለት ነው። በመሃል ያሉ ሳይነካካ ሲቀር ምንም በቃ ኢምባላንስ ሲሆን ያ ምን ይባላል? ባላንስድ ፕራይስ ሬንጅ ይባላል። ባላንስድ ፕራይስ ሬንጅ ባጭሩ እንደምትመለከቱት ይሄ ነው። ሌላ ምንም ነገር የለውም ማለት ነው። ፌር ቫልዩ ጋፕ ደግሞ በጣም ብዙ ያውቀዋል። ፌር ቫልዩ ጋፕ ማለት የመጀመሪያው ካንድል በቤሪሽ ከሆነ የመጀመሪያው ካንድል ዊክ ሎ ከዛ ላይ የሶስተኛው ካንድል ዊክ ሃይ እነዛ ሳይነካኩ ሲቀሩ ምን ይባላል? ፌር ቫልዩ ጋፕ ይባላል ማለት። በቡሊሽ ከሆነ ደግሞ መገልበል ነው፣ ቀላል ነው ማለት ነው። የመጀመሪያው ካንድል ዊክ ሎ ከዛ ላይ ሶስተኛው ካንድል ዊክ የመጀመሪያው ካንድል ዊክ ሃይ ከዛ ላይ ሶስተኛው ካንድል ዊክ ሎ ሳይነካካ ሲቀር ቡሊሽ ፌር ቫልዩ ጋፕ ይባላል ማለት ነው። ኪል ዞኖች ደግሞ እንደሚታወቁት ናቸው። እነ ኤዥያን፣ ለንደን፣ ኒውዮርክ፣ ለንደን ክሎዝ እነዚህ ማለት ነው። ሞዴል 1 ደግሞ የሚባለው ወይም ኦርደር ብሎክ የሚባለው ደግሞ ጠቃሚ ነው። እሱ ከሁሉ ይጠቅማልም። እሱም ዲስሪስፔክት ሲደረግ ብሬከር ነው የሚሰጠን። ሶ ብሬከር እንደነገርኳችሁ ኦርደር ብሎክ ሃይር ሎ እየሰራ ከሄደ ሚቲጌት እየተደረገ ከሄደ ያ ኦርደር ብሎክ መጨረሻ ላይ ምን ሲደረግ ዲስሪስፔክት ሲደረግ ወደ ብሬከር ብሎክ ይቀየራል ማለት ምን ያደርጋል? ያቺን ኦርደር ብሎኩም ተመልሶ መጥቶ እንደ ብሬከር ብሎክ ይጠቀመዋል ማለት ነው፣ ድጋሚ ማለት ነው። ሶ ያ ነው አሪፍ ነው። ብሬከር ብሎክ ይጠቅመናል። እና ብሬከር ብሎክ ስትጠቀሙ ምን መሆን አለበት? የሆነ በቃ ፍሬሽ የሆነ መሆን አለበት። ምንም የሆነ ድጋሚ 10 ጊዜ መጥቶ ያልተጠቀመው ቢሆን አሪፍ ነው የሚሆነው ማለት ነው፣ ለታርጌት ቢሆነው። እና ሞዴል 1 ደግሞ የሚባለው ምንድነው? ኦርደር ብሎክ ነው። ኦርደር ብሎክ ጀስት ካንድሏ ለቤሪሽ ሙቭመንት ከሆነ ቡሊሽ ካንድል ነው፣ ለቡሊሽ ሙቭመንት ከሆነ ደግሞ ቤሪሽ ካንድል ነው ማለት ጀስት ቀላል ነው። ምንም ግራ የሚያጋባ ነገር የለውም። ስለዚህ ምን እያደረገ ይሄዳል? ማርኬት ያን ኦርደር ብሎክ ሚቲጌት እያደረገ እየነካ ይሄዳል ማለት ነው። ሶ እና በቦዲ ክሎዝ ካረገ በኋላ ነው መጠቀም ያለብን ማለት ነው። እሱን ማለት ነው ኦርደር ብሎክ ማለት ወይ ሞዴሏን ያን በቦዲ ክሎዝ ካደረገ በኋላ እስከ ዊኩ በደንብ በቦዲ ክሎዝ ካደረገ በኋላ ተመልሶ መጥቶ እንዲጠቀመው እንጠብቃለን ማለት ነው። ስትጠቀሙ እንደኔ ከቦዲ በላይ ብትጠቀሙ አሪፍ ነው እላለሁ ማለት ነው። እና ይሄ ነው
ሌላኛው ተርትል ሱፕ እንደነገርኳችሁ በሰፊቱ አይተናል እና እሱን ያላያችሁ ተመልሳችሁ ሄዳችሁ ማየት ትችላላችሁ። ሌላኛው ሪጀክሽን ብሎክ ነው። ሪጀክሽን ብሎክ ደግሞ ምንድነው? ጀስት የሆነ በቃ ምንድነው የሚነግረን ሪጀክሽን ብሎክ የሆነ በቃ ማርኬት ወደዛ መሄድ እንዳልፈለገ ሚቲጌት አድርጎ ወዲያው ሪጀክት እንዳረገ ነው የሚነግረን ማለት ነው። እና ሪጀክት ሲያደርግ ምን ይፈጥራል ይላል ሲያርቲ። እኔም እንዳዩት ከሆነ ኦርደር ብሎኮችን የመፍጠር እድሉ እና ብሬከር የመፍጠር እድል በጣም ከፍተኛ ነው። ቢኮዝ ወዲያው ሪጀክት ሲያደርግ ሽፍት የማድረግ እድሉ ከፍተኛ ነው። ሽፍት ካረገ ደግሞ ያው ብሬከር ይኖራል፣ ኦርደር ብሎክም ይኖራል እና ፌር ቫልዩ ጋፕም ይኖራል። ቢኮዝ ሪጀክት ስላረገ በኃይል ያው ሶስቱን የመስራት እድሉ ከፍተኛ ነው የሚሆነው ማለት እና ሪጀክሽን ብሎክም እሱን ጀስት ሃየር ታይም ፍሬም ላይ ብትጠቀሙ አሪፍ ነው። ሃየር ታይም ፍሬም ላይ ያችሁ ሎወር ታይም ፍሬም ላይ ወርዳችሁ እንደ PDRA መጠቀም ትችላላችሁ ማለት ነው። ኦቲ ደግሞ ጀስት ኦፕቲማል ትሬዲንግ ትሪ ይባላል። ጀስት ይሄ የፊቦናቺ ሪትሬስመንት ቱል ነው። እሱን ቴሌግራም ቻናላችን ላይ ጆይን ብላችሁ ማግኘት ትችላላችሁ እና ይሄ ነው። ሌላ ምንም የተካበደ ነገር የለውም። ኦልድ ሎ ደግሞ የሚባሉት በቃ እነ ሊኩዊዲቲ የሚባሉት እነዚህ ስዊንግ ሎ የሚባሉት ናቸው። ሊኩዊዲቲ ቮይድ ደግሞ የሚባሉት የሆነ በቃ በጣም ብዙ የሆነ ቮይድ ማለት የሆነ እንደ ቀዳዳ ምናምን ነገር ነው። እንደዛ ነገር በጣም ብዙ ኢምባላንስ ያልተደረጉ ፌር ቫልዩ ጋፖች ሲበዙ ሊኩዊዲቲ ቮይድ ይባላል። ጀስት ኦንሊ ፌር ቫልዩ ጋፕ ብቻ አይደለም እና እነዚህ ናቸው ሚቲጌሽን ብሎኮች። እሱኑ መሀል ይማራላችሁ ይሆናል። በደንብ ተከታተሉ። ኦኬ ጋይስ፣ አሁን ደግሞ ዋት ኢዝ ኢብዳ የሚለውን እንመልከት። ኢብዳ ምን ማለት ነው? ኢብዳ ማለት ኢንተርባንክ ዴሊቨሪ አልጎሪዝም ይባላል። ምንድነው ኢንተርባንክ ዴሊቨሪ አልጎሪዝም? ኢንተርባንክ ዴሊቨሪ አልጎሪዝም ማለት ፕራይስ 4 ስቴጆችን ነው የሚያደርገው። ሊያደርግ የሚችለው አራቶቹ ነው። ከአራቱ ውጪ ፕራይስ ወዴትም ሊንቀሳቀስ አይችልም። ወይ ኮንሶሊዴት ያደርጋል፣ ወይ ኤክስፓንድ ያደርጋል፣ ወይ ሪቨርስ ያደርጋል፣ ወይ ደግሞ ሪትሬስ ያደርጋል። ከነዚህ ውጪ ምንም ሊያደርግ አይችልም። ኮንሶሊዴት ሲያደርግ ኤክስፓንድ ያደርጋል ማለት ነው። ፕራይስ ኮንሶሊዴት ካደረገ በኋላ ኤክስፓንድ ነው የሚያደርገው እንጂ ሪትሬስ አያደርግም። ኦልሬዲ ኤክስፓንድ ካደረገ በኋላ ነው ሪትሬስ ሊያደርግ የሚችለው፣ ወይ ደግሞ ኤክስፓንድ ካደረገ በኋላ ሪቨርስ ሊያደርግ ይችላል ማለት ነው እንጂ ኮንሶሊዴት አድርጎ ሪትሬስ፣ ኮንሶሊዴት አድርጎ ሪቨርስ አያደርግም። ጀስት እዛው ነው የሚሆነው። እዛው ስለሚሆን ሪትሬስ አያደርግም። መጀመሪያ ያቺ አኩሙሌት የተደረገው ፓርት ወይም ኮንሶሊዴት የተደረገው ፓርት ላይ ምን ይደረጋል? ኤክስፓንድ ይደረግና ማኒፕሌት ይደረጋል። ጀስት ማኒፕሌት ከተደረገ ወይም ኤክስፓንድ ከተደረገ በኋላ ፕራይስ ምን ያደርጋል? ወይ ያቺን ኤክስፓንድ ያደረገችዋን ፓርት አግሬሲቭ ሙቭ ስለሚሆን ፌር ቫልዩ ጋፕ PDRዎችን ፈጥሮ ሊሄድ ስለሚችል ወይም ሞስት ኦፍ ዘ ታይም ፌር ቫልዩ ጋፕ እነዚህን ስለሚፈጥር ኃይለኛ ኤክስፓንድ ስለሚያደርግ ኤክስፓንድ ካደረገ በኋላ ወይ ሪትሬስ ያደርገዋል፣ ሪትሬስ አድርጎት ኮንቲኒ ያደርጋል፣ ወይ ደግሞ ሪቨርስ አድርጎት IFFG ብሬከር እነዚህን ፈጥሮ ወደታች ይወርዳል ማለት ነው። ጀስት IFFG ብሬከር ያደርጋል ስላችሁም ለማለት ነው። ሪቨርስ አድርጎ ማርኬት ትራክ ሽፍት አድርጎ ወደታች ይሄዳል ማለት ነው። ሶ እነዚህ ነው የሚያደርገው። ኤክስፓንድ ካደረገ በኋላ ወይ ሪትሬስ ያደርጋል፣ ወይ ኤክስፓንድ ካደረገ በኋላ ኮንሶሊዴሽን ያደርጋል፣ ወይ ደግሞ ኤክስፓንድ ካደረገ በኋላ ሪቨርስ ያደርጋል ማለት ነው። ኮንሶሊዴት ካደረገ በኋላ ሪትሬስ እና ሪቨርስ አይፈጠርም። ቢኮዝ ሪትሬስ እና ሪቨርሳል የሚፈጠሩት ምን ካደረጉ በኋላ ነው? ኤክስፓንድ ካደረጉ በኋላ ነው ማለት ነው። እስቲ እቺን ትንሽ በላይን ቻርት ላሳያችሁ። ቀላል ነው፣ ምንም የሚያወዛግብ ነገር የለውም። እስቲ በላይን ቻርት እንየው። ኦኬ ጋይስ፣ ያው እንደምታዩት ነው። ሌላ ምንም የተጋነነ ነገር የለውም። ፕራይስ ወይ ምን ያደርጋል? ኮንሶሊዴት አድርጎ ኤክስፓንድ አድርጎ ሪቨርስ ያደርጋል፣ ወይም አኩሙሌሽን፣ ማኒፑሌሽን፣ ዲስትሪቢዩሽን ያደርጋል። እዚህ ጋር ምን ያደርጋል? ኮንሶሊዴት ካደረገ በኋላ እነዚህ ኮንሶሊዴት ያደረገውን ምን ያደርጓል? ኢኳል ሃዮች ወይም ኢኳል ሎችን ማኒፕሌት ያደርጓል። ማኒፕሌት ካደረገ በኋላ ኤክስፓንድ ካደረገ በኋላ ሪቨርስ ያደርጋል። ወይ እነዚህ ሎች እዚህ ጋር ኪ ሌቭል ከነካ በኋላ ኤክስፓንድ አድርጎ ኪ ሌቭል ከነካ በኋላ እነዚህ ሊኩዊዲቲዎች ከወሰዱ በኋላ ወይም ኮድ ወይም ኪዝ ኦፍ ዴብስ እንደሚባለው
ኮድ እንዳልኳችሁ ምንድነው ብዙ ቪዲዮዎች ላይ ደጋግሜላችኋለሁ። ተርትል ሱፕ አድርጎ ምን ሲያደርግ ኪ ሌቭል፣ ፌር ቫልዩ ጋፕ፣ ኦርደር ብሎክ እነዚህ የመሳሰሉትን ከነካ በኋላ ኮድ ይባላል። እነዛን ከነካ በኋላ ሪቨርስ ሲያደርግ ምን ያደርጋል? ኦልሬዲ ኮድ ይባላል። ይሄኛው እንደነገርኳችሁም ሪቨርስ ያደርጋል። ኮንሶሌሽን፣ ኤክስፓንሽን፣ ሪቨርሳል ወይ ያደርጋል ወይ ደግሞ ምን ያደርጋል? እዚህ ጋር ኮንሶሌት ያደርጋል። ኮንሶሌት ካደረገ በኋላ ኤክስፓንድ ያደርጋል። ኤክስፓንድ ካደረገ በኋላ እዚች ጋር ሪትሬስመንት ይፈጠራል። ሪትሬስ እያደረገ ወይ ይሄዳል ወይ ደግሞ ሪቨርስ ያደርጋል። እንደዚህ ማለት ነው። ኮንሶሌሽን ያደርጋል። ኤክስፓንድ ካደረገ በኋላ እነዛን ሪትሬስ እያደረገ ምን ይሄዳል? ሙቭመንቱን ይቀጥላል ማለት ነው። ወይ ደግሞ እንደዚህኛው ጋር ደግሞ ኮንሶሌት ያደርጋል፣ ኤክስፓንድ ያደርጋል። እዚህ ጋር ኤክስፓንድ ያደርጋል። ኤክስፓንድ ካደረገ በኋላ ተመልሶ ኮንሶሌት ሊያደርግ ይችላል ማለት ነው። እነዚህ ሊያደርግ ይችላል። ወይ ኮንሶሌት ኤክስፓንድ ሪቨርስ፣ ወይ ኮንሶሌት ኤክስፓንድ ሪቨርስ፣ ወይ ደግሞ ኮንሶሌት ኤክስፓንድ ኮንሶሌት ያደርጋል ማለት ነው። ሌላ ምንም የተጋነነ ነገር የለውም። ቀለል አድርጋችሁት ይህ ሞስት ኦፍ ዘ ታይም እንዴት ነው የሚፈጠረው? በታይም ሴሽን ስናያቸው ኤዥያን ብዙ ጊዜ አክሙሌት ያደርጋል። ከዛ በኋላ ለንደን ማኒፕሌት ያደርጋል። ኒውዮርክ ምን ያደርጋል? ሪቨርስ ያደርጋል ማለት ነው። ሶ እንደዚህ ነው። ይሄ ደግሞ ብዙ ጊዜ ምንድነው የሚፈጠረው? ኪ ሌቭል ካልነካ በያዛችን ቡሊሽ ከሆነ ዝም ብሎ እንደዚህ ነው የሚሆነው ማለት ነው። ኮንሶሌት ያደርጋል፣ ኤክስፓንድ ያደርጋል፣ ሪትሬስ ያደርጋ ኪ ሌቭል እስኪነካ ድረስ ሙቭመንቱን ይቀጥላል ማለት ነው። ይሄ ደግሞ ባንክ ሆሊዴይ ምናምን ባንክ ሆሊዴይ ካለ ብዙ ጊዜ ምንድነው የሚያደርገው? ሲኬን ዲስትሮይ ነው የሚያደርገው። ዝም ብሎ ሊኩዊዲቲ ሲወስድ እዛም እንደዛ ሲያደርግ ነው በቃ ኢንዲሽን ካንድል ወይም ዶጂ ካንድል ነው የሚፈጠረው ማለት ነው። ሆሊዴይ ጊዜ ኮንሶሌት ያደርጋል፣ ኤክስፓንድ ያደርጋል፣ ኮንሶሌት ያደርጋል ማለት ነው። እና ይህ ነው። ምንም የተጋነነ ነገር የለውም። ቀላል ነው። ቀለል አድርጋችሁት እስቲ ወደ ሌላኛው ደግሞ እንሂድ። ጋይስ እስቲ ዛሬ ደግሞ ወደ አዲሱ ኮንሰፕታችን እንሂድና እናወራ። በመጀመሪያ ይህንን ባለፈው ቪዲዮ ላይ አይተነዋል። ስለ ኤስኤምቲ ስናወራ ይህንን አይተነዋል። ያላያችሁ ካላችሁ ተመልሳችሁ እዩ ትላችኋለሁ፣ ይጠቅማችኋል። እና እስቲ ምንድን ነው ሃይ ሬዚስታንስ ሊኩዊዲቲ እና ሎ ሬዚስታንስ ሊኩዊዲቲ ራን የሚባሉት ምንድን ናቸው? ሃይ ሬዚስታንስ ሊኩዊዲቲ ራን የሚባሉት ጀስት ፌል ያደረጉ ስዊንጎች ናቸው። ፌል ያደረጉ ሊኩዊዲቲ ሊወሰዱ ብለው ሚቲጌት አድርገው የተመለሱ ወይም እዚች ጋር የሆነች ነገር ነክተው የተመለሱ ናቸው። እነዛ ምን ይባላሉ? ሃይ ሬዚስታንስ ሊኩዊዲቲ ራን ነው። ሶ ፕራይስ ጣጣውን ጨርሶ ወደዚህ ለመምጣት በጣም ከፍተኛ ነው ያለው ማለት ነው። ወደ እነዚህ የመምጣት እድሉ ከፍተኛ ነው የሚሆነው። ፕራይስ መጀመሪያ ወደ ምን ሄዳል? ወደ ሁለት ቦታ ሄዳል። አይዘር ኢንኤፊሽንሲ ኦር ምን ሊኩዊዲቲ ማለት ነው። ወደ ሁለት ቦታ ሄዳል። ምንድን ሊኩዊዲቲ እና ኢንኤፊሽንሲ። ያልተሟላ ነገር ካለ እነዛን ለማሟላት ሄዳል። ወይ ደግሞ ያልተወሰዱ ሊኩዊዲቲዎች ካሉ ወደ እነዛ ይሄዳል ማለት ነው ፕራይስ። እና እነዚህ እንደዚህ ፌለር ያደረጉ ሊኩዊዲቲዎች ከሆኑ ፕራይስ ወደ እነዚህ የሚሄድ እድሉ ከፍተኛ ነው የሚሆነው። ነገር ግን ሎ ሬዚስታንስ ሊኩዊዲቲ ከሆነ ወደዚህ የሚሄድ እድሉ ዝቅተኛ ነው የሚሆነው። የሆነ ሰዓት ሜዶ አይቀርም፣ ይሄን መውሰዱ አይቀርም። ግን ጀስት ኢንትሪ ምናምን ስንጠቀም ብዙዎቻችን እንደዚህ ልንፈራ እንችላለን። ሃይ ሬዚስታንስ ያሉት ሎ ሬዚስታንስ ካለ ግን ኦር ኤስኤምቲ ካለ ምንም የሚያስፈራ ነገር የለም። ብዙ ጊዜ ሰው ሊኩዊዲቲ ስለሆነ እነዚህን ይወስደዋል ብለን ስለምናምን ያ እነዚህ ሊወስድ ይችላል። እነዚህንም የማይወስድበትም አጋጣሚ አለ፣ የሚወስድበትም አጋጣሚ አለ። ኤስኤምቲ ከሰራ አሪፍ ነው የሚሆነው፣ እንጠቀማለን። ኤስኤምቲ ካልሰራ ደግሞ ጀስት ሊኩዊዲቲ ሆኖ ሊያገለግል ይችላል ማለት ነው። ሶ እነዚህ በመጀመሪያ ይሄ ፕራይስ ይሄንን ከወሰደው በኋላ እዚህ ጋር ምንድናት? በቃ አንድ ስዊንግ ሃይ ነው ያለው። እዚህ ጋር አንድ ስዊንግ ሃይ ነው ያለው። እዚህ ጋር ግን በጣም ብዙ ስዊንግ ሃዮች ስላሉ ፕራይስ ወደ እነዚህ ወደ ሃይ ሬዚስታንሱ የሚሄድ እድሉ ከፍተኛ ነው። እዚህ ጋር እንደ ኖት እንድትጽፉልኝ የምፈልገው ነገር ስለ ኤስኤምቲ አይደለም። እዚህ ጋር እያወሩ ያለው ኤስኤምቲ ሌላ ነገር ነው፣ ይሄ ሌላ ነገር ነው። ሶ ፕራይስ ወዴት የሚሄድ እድሉ ከፍተኛ ነው ያልኳችሁ ወደ እነዚህ ወደ ሃይ ሬዚስታንስ የሚባሉት የሚሄድ እድሉ ከፍተኛ ነው። ወደ እነዚህ ግን ዝቅ ይላል ማለት ነው። እነዚህ ሃይ ሬዚስታንሱን ካሉ እነዛን ወስዶ ጀስት
ሪቨርስ ሊያደርግ ወይ ኮንቲኒዩም ሊያደርግ ይችላል ማለት ነው። ፌለር ስዊንጎች ብዙ ጊዜ እንደ ታርጌት እንጠቀማቸዋለን ማለት ነው። እና ይሄ ነው፣ ሌላ ምንም ግራ የሚያጋባ ነገር የለም፣ ቀላል ነው። በቃ በአጭሩ ሃይ ሪስታንስ ሊኩዊዲቲ ራን የሚባሉት ምንድን ናቸው? ፌል ያደርጉ ሊኩዊዲቲዎች ናቸው። ስለ ኤስኤምቲ አይደለም ማለት። ኤስኤምቲ ለኢንትሪ ነው የሚጠቅመው፣ ይሄ ደግሞ ለታርጌት ነው የሚጠቅመው። ሶ ምንድነው ሃይ ሪስታንስ ሊኩዊዲቲ ራን የሚባሉት ለታርጌት ስለሚጠቅሙ ፌል ያደርጉ ሊኩዊዲቲዎች ወደ እነዛ ሙቭ የማድረግ እድሉ ፕራይስ ከፍተኛ ነው ያለው ማለት ነው። ሃይ ሪዚስታንስ ሊኩዊዲቲ ራን የሚባሉት እነዚህ ናቸው ማለት ነው። ሎ ሪዚስታንስ ሊኩዊዲቲ ራን ደግሞ የሚባሉት ወደ እነዛም ይሄዳል፣ ግን ከሃይ ሪዚስታንሶቹ የበለጠ የመሄድ እድል የለውም ነው እንጂ ይሄዳል፣ ግን ከነዛ አይበልጥም ማለት ነው። እና ይሄ ነው ፌለርና ብሬከር ስዊንግ የሚባለው እነዚህ ነው። ወይም ሃይ ሪዚስታንስ እና ሎ ሪዚስታንስ ሊኩዊዲቲ ራን የሚባሉት እነዚህ ናቸው። እስቲ አሁን ደግሞ ወደ ሌላኛው ርዕሳችን ደግሞ እንሂድ እስቲ። ኦኬ እስቲ አሁን ደግሞ ወደ ሌላኛው ርዕሳችን እንሂድና ቪዲዮ ዛሬ ትንሽ ሊረዝምባችሁ ይችላል። እስቲ አሁን ደግሞ ወደዚህኛው ደግሞ እንሂድ። ምንድነው ጀስት በዚህ በግራ በኩል ያለው ባይ ሳይድ ከርቭ ይባላል፣ ወይም ባይ ተብሎ የሚመጣበት ያቺ ባይ ሳይድ ከርቭ ይባላል ማለት ነው። ኦሬዲ ቡሊሽ ካንድሎች የሚባሉት ማለት ነው ባጭሩ። እነዚህ በቀኝ በኩል ያሉ ደግሞ ሴል ሳይድ ከርቭ ወይም ሴል ተብሎባቸው የሚመጣባቸው ከርቮች ናቸው ማለት ነው። እዚህ ጋር ነው በብዙ ጊዜ ለታርጌት የምንጠቀመው እንደዚህ ነው ማለት ነው። ለምሳሌ እዚህ ጋር ፌለር ስዊንግ አለ፣ እዚህ ጋር ፌለር፣ እነዚህ ፌለር ስዊንግ አለ፣ ፕራይስ ወደ እነዚህ የመምጣት እድሉ ከፍተኛ ነው የሚሆነው ማለት ነው። እና ይሄ ነው ምንድነው የሚያደርገው በባይ ሳይድ ከርቭ እና ሴል ሳይድ ከርቭ መጀመሪያ ኦሪጂናል አኩሙሌሽን አለ፣ ከዛ በኋላ ፈርስት ስቴጅ አኩሙሌት ያደርጋል፣ ከዛ በኋላ ሰከንድ ስቴጅ አኩሙሌት ያደርጋል፣ ከዛ በኋላ እዚህ ጋር ምን አለ ስማርት መኒ ሪቨርሳል ያደርጋል ማለት ነው። ወይም ስማርት መኒዎች ሪቨርስ ያደርጋሉ እዚህ ጋር ማለት ነው። እዚህ ጋር ምንድነው የሚያደርገው ብዙ ጊዜ ሃየር ታይም ፍሬም ኪ ሌቭል ሲነካ ምን ያደርጋል? ሪቨርስ ያደርጋል። ምንድነው የሚያደርገው? ለምሳሌ እዚህ ጋር አሁን ለምሳሌ እቺ ኤዥያን አኩሙሌት ካደረገ ለንደን እየሄደ ለንደን እየሄደ ዝም ብሎ ሎን ሳይወስድ ኤዥያ ሎ ሳይወስድ ዝም ብሎ እየሄደ ከሆነ ዴሊ ላይ ምን ካረገ ዴሊ ላይ ኪ ሌቭል ወይም ሃየር ታይም ፍሬም ላይ ኪ ሌቭል ከነካ ኒውዮርክ ላይ ምን ያደርጋል? ኦሬዲ ምንድነው የሚያደርገው? ኒውዮርክ ላይ በቃ ሪቨርስ ያደርጋል ማለት ነው። ስለ ታይም ፍሬም አላይመንትም የምናወራው ይሆናል። አሁን ወደዚህኛው ስንሄድ ምንድነው የሚያደርገው? ብዙ ጊዜ የሚፈጠረው ኒውዮርክ ላይ የሚፈጠራል፣ ለንደን ላይ የሚፈጠራል። ግን ብዙ ጊዜ የሚፈጠረው ኒውዮርክ ላይ ነው። ወይም ኒውዮርክ ሪቨርስ ሊያደርግ ሲል ማለት ነው። ምንድነው የሚያደርገው? ኦሪጂናል ኮንሶሌሽን አለ። ኪ ሌቭል ካልነካ ኪ ሌቭል እስኪነካ ይቀጥላል ወደ ላይ። ኪ ሌቭል ከነካ በኋላ ታይሙን ጠብቆ ምን ያደርጋል? ሪቨርስ አድርጎ ወደ ማርኬት ሜከር ሞዴል መጨረሻው ኦሪጂናል ኮንሶሌሽኑ ታች ድረስ ይሄዳል ማለት ነው። ታይሙን ጠብቆ ነው የሚሄደው። ሮሚዮ ምን ይላል? ታይም ጥቅም የለውም ፕራይስ ኪ ሌቭል ካልነካ ይላል። ፕራይስም ኪ ሌቭል ነክቶ ሰዓቱን ካልጠበቀ ምንም ጥቅም የለውም ይላል። ሁለቱም አንድ ላይ ሲሆኑ ወይም ታይም ኤንድ ፕራይስ ቲዮሪ የተባለው በዚህ ምክንያት እንጂ ያለ ምክንያት አይደለም። አሁን ለምሳሌ ፕራይስ ኪ ሌቭል ነካ፣ እናንተ ለንደን ላንች ላይ ብገቡ ኦሬዲ የማስወጣት እድሉ ፕራይስ ከፍተኛ ነው የሚሆነው፣ ከፍተኛ። ፕራይሱንም ታይሙንም ስትጠብቁ ነው አሪፍ የሚሆንላችሁ ማለት። ከዛ በኋላ ሲአርቲም ሞስት ኦፍ ዘ ታይም እቺ 3 ካንድል ፓተርን የምትባለው ማለት ነው አኩሙሌሽን ታደርጋለች፣ ከዛ በኋላ ማኒፕሌት ትደረጋለች፣ ከዛ በኋላ ዲስትሪቢዩት ትደረጋለች። እሷ ሞስት ኦፍ ዘ ታይም እንደዚህ ነው የምትፈጠረው ማለት ነው። ኪ ሌቭል ይነካል ዴሊ ኦር ሃየር ታይም ፍሬም ላይ፣ ከዛ በኋላ ምን ያደርጋል? ዳውን ይሆናል ማለት ነው። እንደምትሆን አሪፍ ነው የሚሆነው። ይህ ማርኬት ሜከር ሞዴል በጣም አስፈላጊ ነው ለሲአርቲ ስትራቴጂ ማለት ነው፣ ወይም ለሲአርቲ ሞዴል ማለት ነው። እና ይህ ነው፣ ምንም ግራ የሚያጋባ ነገር የለውም። ደጋግማችሁ ስታዩትም አሪፍ ነው የሚሆንላችሁ ማለት ነው። እና
ምንድነው እዚህ ጋር ለምሳሌ ሪአኩሙሌሽን ወይም ፈርስት ስቴጅ እሱም ጥቅም የለውም። ምን ሴሽን ሊኩዊዲቲዎች ሊኖር ይገባል። አሁን ለምሳሌ እዚህ ጋር ኒውዮርክ ምን አደረገ አልኳችሁ? ኒውዮርክ ኪ ሌቭል ከነካ ስማርት መኒ ሪቨርስ ሲያደርግ ያውን ኤጂያን ሎ ከሆነ ለታርጌት ታሪፍ ነው የሚሆነው። ወይ ደግሞ ፕሪቪየስ ዴይ ይሄኛው ኤጂያን ሎ ነው፣ ይሄ ፕሪቪየስ ዴይ ሎ ምናምን ከሆነ ደግሞ ይሄም አሪፍ ነው የሚሆነው ማለት ነው። ሶ ኪ ሌቭል ከነካ በኋላ ምን አስፈላጊ ነው? ታርጌት የምናደርጋቸው ሊኩዊዲቲዎች ምን አይነት ሊኩዊዲቲዎች ናቸው? ታይም ቤዝድ ሊኩዊዲቲ ቢሆኑ አሪፍ ነው ማለት ነው። እና ይሄ ነው፣ ሌላ ምንም ነገር የለውም። እዚህ ጋም ስማርት መኒ ሪቨርስ ሲያደርግ ሚቲጌሽን ብሎክ የሚባሉ አሉ። አሁን ለምሳሌ እዚህ ጋር ብሬከር ነው የምትባለው ቺኛዋ ፓርት the last up close candle before up aggressive move I think እነዛ መሰለኝ ኦርደር ብሎክ የራሷት ብቻ ኦርደር ብሎክ ምንድነው የተደረገው? ለምሳሌ እዚህ ጋር ኦርደር ብሎክ ነበር ሃይራ ሃርሎ እዚህ ጋር ምን አደረገ? ይቺኛዋን እንደ ሃየር ሃይ እየሰራ ነበር እንትን የሚለው ሶ ምን አደረገ? እዚህ ጋር ይቺኛዋን ኦርደር ብሎክ ዲስሪስፔክት አድርጓት ወደ ምን ቀየራት? ወደ ብሬከር ብሎክ ቀየራት ማለት ነው። ሶ ብሬከር ብሎኳን ፈርስት ምን ታረጋላችሁ? ኢንተሪዮናል ወይም ሎ ሪስክ የሚባለውን ኢንተሪዮናል። ስለዚህ ቆይ አሁን ላሳያችሁ። ኦኬ ጋይስ እስቲ እዚህ ጋር ደግሞ እስቲ ነው ትንሽ ፕራክቲስ ማድረግን ቪዲዮን የምናበቀው ይሆናል ማለት ነው። እስቲ እዚህ ጋር ምንድነው ያለው? ጀስት ስማርት መኒ ሪቨርሳል አለ። ስማርት መኒ ሪቨርስ ምንድነው? እንደነገርኳችሁ ኤር ታይም ፍሬም ኪ ሌቭል ከነካ በኋላ ምን ይሆናል? ይወርዳል ማለት ነው። ጀስት ይሄ ነው፣ ሌላ ምንም ነገር የለውም። ሌላኛው ደግሞ እዚህ ጋር እንደነገርኳችሁ ሎ ሪስክ ባይ የሚባለው ሃይ ሪስክ ባይ የሚባለው ደግሞ እነዚህ ናቸው። ጀስት ምንድነው የሚያደርገው? ብሬከር ብሎክ ምንድነው በኮንሰፕት ደረጃ ጀስት ኦርደር ብሎክ ዲስሪስፔክት ሲደረግ ስማርት መኒ ኮንሰፕት ምንድነው የሚሉት? the last up close candle before aggressive move ብቻ በአማርኛ ምን ለማለት ያክል ነው? የመጨረሻዋ ቡሊሽ ካንድል ወይ ዳውን ወይ አፕ ሙቭ ከሜዷ በፊት ማለት በቡሊሽም የራሱ የሆነ ኦርደር ብሎክ አለ ማለት ነው። ጀስት እንደዛ አይነት ነው። ያቺን ኦርደር ብሎክ ዲስሪስፔክት ስትደረግ እዚህ ጋር አሁን ይሄ እዚህ ጋር ባያሉ ነው እየመጡ ያሉት። ባያሉ ከመጡ ኦሬዲ ኦርደር ብሎክ የሚሆነው ቤሪሽ ካንድል ናት። ሶ ቤሪሽ ካንድሏ እንደምታገለግላለች እዚህ ጋር እንደ ብሬከር ብሎክ ቢኮዝ ለምንድን ዲስሪስፔክት ተደረገች? ሷ ዲስሪስፔክት ከተደረገች እንደ ብሬከር ብሎክ ይጠቀማትና ይወርዳል ማለት ነው። ሶ እንደዚህ ነው። ጀስት ብሬከር ብሎክ እንደዚህ ነው። the last up close candle before aggressive move ሷ ዲስሪስፔክት ስትደረግ ብሬከር ብሎክ ይሆናል፣ ይወርዳል። እዚህ ጋርም ድጋሚ ኢንተር ማድረግ ትችላላችሁ ምን ሲፈጠር። እዚህ ጋር ሚቲጌሽን ብሎክ የምትባል ነገር አለች። እሷ ደግሞ ምንድናት? እሷም ጀስት እንደዚሁ ናት፣ ለኢንተር ታገለግላለች ማለት ነው። እዚህ ጋር ሎ ሪስክ ባይ ትላላችሁ። ለምን? እዚህ ጋር ኢንተር አድርጋችሁ እሺላችሁ አጭር ነው የሚሆነው። ከዛ በኋላ ሎ ሪስክ ባይ ትገባላችሁ። ድጋሚ እዚህ ጋር ኢንተር ማድረግ ከፈለጋችሁ ሾርት ተርም ኢንተርሚዲየት ተርም የሚጠቅመው ለዚህ ነው። እዚህ ጋር ሾርት ተርም ሲፈጠር እሱን ቴስት ያደርጉና ምን ሊያደርግ ይችላል? እቺ ሚቲጌሽን ብሎክ ወር እዚህ ጋር ፌር ቫልዩ ጋር የተለያዩ ነገር ሊኖር ይችላል። ኦርደር ብሎክ የተለያዩ ነገር ሊኖር ይችላል። እነሱን እየተጠቀመ ይወርዳል ማለት ነው። ሚቲጌሽን ብሎክ የሚባለው በዚህ ሴል ሳይድ ከርቭ ላይ ኮንኛ ያለ ነው። በባይ ሳይድ ከርቭ ያሉት እነዛ ኦርደር ብሎኮች ምን እየተደረጉ ዲስሪስፔክት እየተደረጉ ድጋሚ እያገለገሉባቸው ይሄዳል ማለት ነው። ሾርት ተርም ያለች እንደምታዩ ሾርት ተርም 28 ስትደረግ ብሬክ ስትደረግ ወይም ተርትል ሱፕ ስትደረግ ያቺኛዋ የምትፈጠሯ ድጋሚ ኢንተርሚዲየት ተርም 20 ፌር ቫልዩ ጋፕ ሊነካ ይችላል። ኦር የኛው ሚቲጌሽን ብሎክ ልነካ ትችላለች። እነሱን ከነካ በኋላ ፕራይስ ይወርዳል ማለት ነው እስከ ኦሪጂናል ኮንሶሊዴሽኑ ማለት ነው። ይሄ ነው፣ ሌላ ምንም የለውም። ምንም አታካብዱ። ቀለል አድርጋችሁ ተረዱት። ይሄ ነው፣ የተጋነነ ነገር የለውም። ቀለል አድርጋችሁ ተረዱት፣ አሪፍ ነው የሚሆነው። ሎ ሪስክ ባይ የሚባሉት እነዚህ ናቸው። ፈርስት ስቴጅ
ሰከንድ ስቴጅ እነዚህ ናቸው ማለት ነው። ኬሌቭል አወጣጥም የምናየው እና ጋይስ ሚቲጌሽን ብሎክ ባጭሩ ምንድነው ስነግራችሁ በባይሳይድ ከርቭ የሚገኙት ኦርደር ብሎኮች ድጋሚ ተመልሰው በሲል ሳይድ ከርቭ ያገለግላሉ ማለት ነው። ድጋሚ ለኢንተሪ እነዛ ናቸው እና የተለያዩ ራሱ ሚቲጌሽን ብሎክ ብቻ ሲሆን ኮንፊደንስ የሚሰጣችሁ ነገርም መጠቀም ትችላላችሁ ማለት ነው። ፌርባሊ ጋፕ ኦርደር ብሎክ ምናምን ማለት ነው። በዛው ምን እያደረገ ይሄዳል እነዚህ ሾርት ተርማይ የሚባሉትን ተርሱፕ እያደረገ ወይም እየወሰዳቸው ኬሌቭል እየነካ ይሄዳል ማለት ነው። ለእናንተም አሪፍ ነው የሚሆንላችሁ። የዛሬ ቪዲዮ ትንሽ ረዝሞባችኋል እና ቀላል ነው። ረጋ ብላችሁ ተረዱት። ያልገባችሁ ነገር ካለም ቪዲዮውን ደግማችሁት ቴሌግራም ቻናል ላይም ዩዘር ኔም አለላችሁ፣ ሳፖርት አለላችሁ፣ እዛ ላይም መጠየቅ ትችላላችሁ። ያልገባችሁ ነገር ካለም ድጋሚ ኮሜንት ሴክሽን ላይም መናገር ትችላላችሁ። ቪዲዮውን ከወደዳችሁ ላይክ፣ ቻናላችንም ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። ሲአርቲ መማር ለሚፈልገው ጓደኞቻችሁም ሼር ማድረግ እንዳትረሱ። እስካሁን አብራችሁን ስለቆያችሁ እናመሰግናለን። መልካም ቀን ይሁንላችሁ።